ልጅ መቀመጫው ሳይቀር እንጨት ይከታሉ፣ ጆሮ ላይ ስቴፕላር ይመታሉ። ምናልባት እናንተ ይሄንን ማታስተላልፉት የቀጠሮ ሲሄድ እክዳለሁ። እዛ ፍርድ ቤት እንትን ደግሞ ሲሄድ ጣቢያ ደግሞ ሲሄድ አምናለሁ። ምክንያቱም ላለመመታት ስል ማለት ነው። በጣም ነበር የሚመቱን የሚቀጠቅጡ። በጣም ጸያፍ፣ ምናልባትም መግለጽ የማይፈልገው ብዙ ሰው ተፈጽሞበታል። አዲስ አበባ ፖሊስ ኮሚሽን ወንድ ልጅ መቀመጫው ሳይቀር እንጨት ይከታሉ፣ ጆሮ ላይ ስቴፕላር ይመታሉ። ምናልባት እናንተ ይሄንን ማታስተላልፉትም ይሆናል። ታራሚዎቹ በምርመራ ወቅት ደረሰብን ካሉት የሰብአዊ ድርጊት ባለፈ በማረሚያ ተቋሙ ረጅም ጊዜ በጨለማ ቤት በአስከፊ ሁኔታ ውስጥ ማሳለፋቸውን ይናገራሉ። ከፍተኛ የሆነ ሰብአዊ መብት ጥሰት እየተደረገብን ያለን 6 ዓመት ታስሬያለሁ። ከ6 ዓመቱ 3 ዓመቱን ጨለማ ቤት ውስጥ ነው ያሳለፍኩት። ገባህ? 3 ዓመቱን ጨለማ ቤት ሳሳልፍ ዞን 8 የሚባል ጨለማ ቤት አላቸው። እዚህ ኮርነር ማማሰር የሚባል አለ። ከዛ አንድ ዓመት አመላልሰውን ከሁለቱ ቤት ይሄው ይሄ ቤት ከተከፈተ 2 ዓመቱ ነው። 2 ዓመት ሙሉ እዚህ ቤት እየኖረ ነው። ቤተሰብ አይጠይቀንም፣ ምንም ሕክምናም የለንም፣ አንማርም፣ ትምህርት ምናምን አንማርም። ይሄው እንደዚሁ ቁጭ እንዳለን 2 ዓመት ሞልቶ ነው። ድንጋይ እንሸከማለን። ሁላ የሆነ ነገር ሲገኝ ድንጋይ ቀን ስራ ምናምን እንወጣለን። ይሄ ደግሞ ጥሩ አይደለም። ሴት ልጅ መቼም ማጸኗ፣ ወገቧ፣ ኩላሊቷ ሊታመም ይችላል። እኔ አሁን ኩላሊቴን ታማሚ ነኝ። ማስረጃ አለኝ። ከዛ ስመጣ እዚህ ሕክምና እየተከታተልኩ ነው። በምከታተለው የዲስክ መንሸራተትና ማየት ይችላል። ይሄው እዚህ ጋር ማስረጃ ይዣለሁ። የአዲስ አበባ ፖሊስ ኮሚሽን ውጤት ነው። በቃ እመን እያሉ እኔ ብረት ለበስ አይደለሁም። ይህንን ነገር ድብደባ ደርሶብኝ ኢሰብአዊ መብት ደርሶብኛል፣ ሁላችንም ማለት ነው። ከዚህ ባለፈም ታራሚዎቹ ምሽት ላይ ጠርተን እንደበደባለን፣ የመማርና የመሰልጠን ዕድል አልተሰጠንም፣ ያለንበት ማረፊያ ክፍል ፍጹም ለጤና አይመችም ሲሉ ቅሬታቸውን ያቀርባሉ። ማታ 2 ሰዓት ተኩል በር ተከፍቶ ይኸው 15 ቀን አልሆነም። በር ተከፍቶ ከተኛንበት ተቀስቅሰን ተደብድበን የገባን የሰው ልጅ አይደለም አህያ አይመታበትም፣ የምንመታበት ዱላ። ገባ? በጣም ብዙ ነገራችን ጎሏል።